አጨቃጫቂ ሀሳብ ላነሳ ነው። ስድብ አይቻልም። ከ10 የአፍሪካ ተሳታፊ ሀገራት አንዷ ቱኒዚያ ብቻ ወድቃ 9 አልፏል። እሰየው ይበል የሚያሰኝ ነው። ደስ ይላል። ግን ደግሞ ከ9 16 ውስጥ የሚገባው አንድ ብሔራዊ ቡድን ብቻ ነው። እናንተ ምን አስባላችሁ? ይሄ የኔ እምነት ነው። ራውንድ ኦፍ 32 ይሄን ይመስላል ማለት ነው፣ እስከ ሰሚ ፋይናል ድረስ። ምክንያቱም ያለው ወሳኝ ቡድኖች ሲገናኙ ምንም ነገር ሊፈጠር ይችላልና ከዛ በኋላ እናንተ ራሳችሁ ተወስኑታላችሁ። ግን እስከ ሰሚ ፋይናል ድረስ ልገምትላችሁ። ሴቭ አድርገው ይሄን ቪዲዮ ነው ምን ሴቭ አድርገው። ጀርመን ከፓራጓይ ጀርመን ተጨንቃ ታልፋለች። ፓራጓይ ቀላል ቡድን አይደለችም። አንዴ ከከፈተቻት ታከታትልባታለች። ከከበራት ደግሞ ተጨንቃ እንደምንም ብላ ታልፋለች። ይሄን ዙር ብዬ ገምታለሁ። ፈረንሳይ ስዊድንን ለቁርስ ትበላታለች። ምንም ልል አልችልም። ዛሬ ማታ ሳውዝ አፍሪካ ከካናዳ 16 ውስጥ ገብቷል። እስቲ ኮፒ ሊንክ ይረገጥ። አሁን ሊያምርለት ነው ወርልድ ካፕ። ከዚህ በኋላ ይሄ ግን ይኸውልህ በጣም የሞት ምድብ እዚህ ነው። ቀላል ደግሞ ይሄ ነው። አርጀንቲና ታድለ። ይኸውልህ እዚህ ጀርመን እዚህ ናት፣ ከባድ ቲም ማለት ነው። ፍራንስ እዚህ ናት፣ አንደርዶግ የተባለችው ካናዳ እዚህ ናት። ሌላው አንደርዶግ ዩኤስኤ እዚህ ናት፣ ከፍተኛ ግምት የተሰጣት ማነው ስፔን እዚህ ናት፣ ፖርቹጋል እዚህ ናት። እንዳለ ከባድ ናቸው። በዚህ መደዳ ከባድ ነው። በዚህ ግን ይኸውልህ ብራዚል በተዋት ተንቆሻኩሻለች። እንግሊዝም ብዙም አይደለች። እዚች ጋር አርጀንቲና ቀጥ ብላ ፋይናል ልመጣ ነው መሰለኝ። አርጀንቲናን ከጣለቻት ኮሎምቢያ ናት። ኮሎምቢያ ከዚህ በፊት የሆነ በ50 ምናምን ጨዋታ ሁለቴን የተሸነፈችው አንዷን ያሸነፈችው ኮሎምቢያ ናት እና የምትከብደው እዚህ ጋር ኬፕ ቨርዲን ትጥላታለች። ኢጅፕትና አውስትራሊያ ሁለቱንም ትጥላቸዋለች። እዚች ጋር ኮሎምቢያ ሰሚ ፋይናል ላይ ልደርስ ይወል የሚደርሱት እዚህ ጋር አርጀንቲና ከኮሎምቢያ እመነኝ። እዚህ ጋር ብራዚል ከእንግሊዝ የሚደርሱት ከዛ እንግሊዝ ምን መጣ ይመስለኛል። ብራዚል እንጃ ብቻ ብራዚልም ትመጣለች፣ ግን እዚች ጋር አርጀንቲና ትመጣለች። ፋይናል ብራዚል ኦር ደግሞ ሰሚ ፋይናል ብራዚል ኦር ደግሞ ምናምን ብቻ ከአርጀንቲና እዚህ ጋር ፍራንስ ከፓራጓይ ጀርመን ብቻ ፍራንስ እና ጀርመን እዚህ ጋር ይገናኛሉ። እዚህ ጋር ደግሞ ማለት ነው ሞሮኮ ኔዘርላንድን ትጥል ይሆን? ካናዳ ከኔዘርላንድ እዚህ ጋር ይደርሳሉ። እዚህ ጋር ደግሞ ፖርቹጋል መታልፍ ይመስለኛል። ክሮሻን እዚች ጋር ፖርቹጋል መታልፍ ይመስለኛል። ክሮሻ በጣም የሞተች ቲም ናት። ፖርቹጋል ከስፔን ከዛ በኋላ ሃትሪክ ሮናልዶ ግን ስፔን ደጋፊ ነኝ። እዚች ጋር ደግሞ ኢንግላንድ ከማን ቤልጂየም ከዛ እዚህ ጋር ስፔን ታልፋለች ትመጣለች። እዚህ ጋር ስፔን ከዩኤስኤ ጮቱና ማለት ነው ስፔን ትመጣለች። ዩኤስኤ ቤልጂየምን መጠል ይመስለኛል። ዩኤስኤ እዚህ ጋር ፍራንስ ከጀርመን ከባድ ጨዋታ ነው። እዚህ ጋር ፍራንስ ከጀርመን የሚደርሳቸው ይመስለኛል። ከዛ ፍራንስ ታልፍና ፍራንስ ከስፔን ፋይናል ቢፎር ፋይናል ከዛ ያለ ሰሚ ፋይናል ላይ የሚደርሱትን ፍራንስ እዚች ጋር ስፔን እዚች ጋር ብራዚል እዚች ጋር አርጀንቲና እዚህ ጋር አርጀንቲና ከፍራንስ ድጋሚ ይደገማል። አረ አርጀንቲና ከስፔን ከዛ ባልን ልደግፍ ነው ብቻ አብዶለታል። እስቲ ላንተ ግምት ኮሜንት ላይ። ሰላም ጋይስ እንዴት ናችሁ? አማን ነው አለን። ስለዚህ ነገር አሁንም መነጋገር የለብንም ማለት እኔ ይሄን ነገር እንዴት ብዬ እንደምጀምረው አላቅም። አሁን እንግዲህ ፖርቹጋል የቀጣይ ጣፋንታዋ ይሄ ሆኗል አሁን የምናየው ማለት ነው። ከክሮሺያ ቀጣይ ከዛ ያው ስፔን ወደ ታልፍ የምትችለው በሚል ሐሳቤ ስፔን ቤልጂየም ካለፈች ቤልጂየም ካልሆነ ወይ ከፍራንስና ከጀርመን ነው እስከ ሰሚ ፋይናል ድረስ የምትጫወተው which is መሆን ያልነበረበት ማለት ይሄንን ላለማድረግ አንደኛው ሆና በጨርሳ ቢሆን ኖሮ ፖርቹጋል ምድቧል ይሄንን ፈተና ማለፍ አይጠበቅባትም። ሪሌቲቭሊ ኢዚየር ሩት ነበር የሚኖራት ከዚህ ልቅ ማለት ነው። ግን አሁን እኔ እዚህ ጋር መነጋገር የምፈልገው አሁንም ኦፕን ማይንድድ በሆነ ወይ ሐሳባችሁን እንድታስቀምጡልኝ ነው የምፈልገው። this is not a hate እንዳልኳችሁ ሜሲ ይበልጥብኛል ከሮናልዶ ምንም የተደበቀ ነገር የለውም። ግን ደግሞ እግር ኳስ እንደሚመለከት ሰው ደግሞ አንዳንድ ዲሲሽኖች አንዳንድ ነገሮች የሚደረጉት በፖርቹጋል እንትን በጣም ነው ግራ የሚያጋባኝ። ለምን መሰላችሁ? ትላንትና አሁን አርጀንቲና ኦፍ ኮርስ ማለፏን አረጋግጣለች ምናምን፣ ግን ሜሲ ከ30 ደቂቃ ምናምን ነው ለመጫወት የመጣው which is ፕሪዘርቭ እያደረጉት ነው ማለት ነው። ማለት ለቀጣዩ ሞር ከባድ ለሆኑ ጨዋታዎች ገብቶ እንዲጫወት ወይም ጥሩ ፊትነስ ላይ ሆኖ እንዲደርስ ማኔጅ የተደረገ ነው። በተቃራኒው ሮናልዶ ደግሞ በ41 አመቱ አሁንም 90 ደቂቃ ይጫወታል።
ሙሉ የምድቡን ጨዋታ 90 ደቂቃ ተጫውቶ ወጣ። ዋይ ይሄን ነገር እንድታስረዱኝ ብቻ ነው ፈልጉ፣ ሌላ ምንም አልፈልግም። ሌሎች እነ ጎንዛሎ ራሞስ ምናምን ለምንድን ነው እየገቡ ያልታዩት? ዋይ ይሄንን ብቻ መልሱልኝ።